ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ረያን የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ያው ብዘገይም ብጠፋ ማለት ነው። አንዳንዴ ብቅ እላለሁ። ያው ዩቲዩብም በጣም ቻናሉ እየቀዘቀዘ ነው። የሲንጀር ትምህርትም ስልጠና ለቃለሁ ቪዲዮ ላለሁ ግን በቃ የሰው እይታና ቪው በጣም ሲደክምም ተስፋ ቆርጣለሁ። ግን ደግሞ ያው ለትምህርት እስከሆነ ድረስ 10ም ሰው አየው 20ም ሰው አየው ያው የሚጠቀሙበት ይሆናል በሚል ተስፋ እንግዲህ የሲንጀሩን ትምህርት እቀጥላለሁ ብዬ ዛሬ ጀምሬያለሁ ማለት ነው። ለማስታወስ እንግዲህ እዚህ ጋር ምሰራው የምታዩኝ እንግዲህ የቤቢ ትራስ ልብስ ነው። ሁልጊዜ እንደምላችሁ የሙያ ስራ እጅ ያል ሰው እናንተ ጋር ከስተመር ሲመጣ እጃችሁን አይቶ ጥራቱን አይቶ ነው። ስለዚህ እናንተ ለቢዝነሱ ብቻ ሳይሆን ጥርት አድርጋችሁ ስትሰሩ ከስተመሮቻችሁ ደንበኞቻችሁ ቀጣይነት ይኖራቸዋል ማለት ነው። አንድ ጊዜ አሰርተው በዛው አይጠፉባችሁም። ስለዚህ ሁል ጊዜ ጨርቃችሁን ስትቆርጡ በትክክል መቆረጡን አረጋግጡ። ሲቀጥል ደግሞ ስፖንጅም እንደዛው የስፖንጅ ማፈኛም ነጩን ጨርቅ እንደዛው ሁሉንም እኩል በእኩል ከቆረጣችሁ በኋላ ወደ ውስጥ እነሱ ራስ ጨርቁን ኪሱን ካለበሳችሁ በኋላ በሚታጠብ ሰዓት ለከስተመር ውሃ ገብቶ ስፖንጁ እንዳይቆራረጥ ዙሪያውን መሸፈን አለበት ማለት ነው። እዚህ ጋር እንግዲህ እየሰፋው አሳይቻችኋለሁኝ። ዙሪያውን ግጥም ካረጋችሁ በኋላ ከላይ የምትፈልጉት አይነት ዲዛይን ተመቱታላችሁ ማለት ነው። ሁል ጊዜ እንደምላችሁ ደግሞ ዲዛይን አንድ አይነት እንዲሆንላችሁ በሜትር እየለካችሁ ለምሳሌ አሁን እዚህ ጋር አሁን ያሰመርኩት መስመር ያው እኔ ብዙ ጊዜ ስለምሰፋ ከልምድ በአይኔ ዝም ብዬ ገመት አድርጌ ነው እምሰፋው ማለት ነው። ግን እናንተ እንዳይበላሽባችሁ በሜትር እየለካችሁ ቀስ አድርጋችሁ ካሰመራችሁ በኋላ ከላይ ሲታይ ትራስ ልብሱ ሲለበስ ቆንጆ ሆኖ ይታያል ማለት ነው። አሁን በነገራችን ላይ የትራስ ልብስ በደንብ ከተሰራ ልክ ድጋፍ አረቢያን መጅሊስ አለ ይሄ ድጋፉ ከታች የሌለው እሱን ነው የሚመስለው። በጣም ነው የሚያምረው። አሁን ይሄን የትራስ ልብስ ስጨርሰው ኢንሻአላህ በቀጣይ ቪዲዮ ሙሉውን ፈርሼ ያሳያችኋለሁ። በጣም ነው የሚያምረው። በቃ ድጋፍ ነው የሚመስለው ማለት ነው። እዚህ ጋር እንደምታዩኝ እየለካሁ ለሁለት ጥፍ አድርጌ በፓርከን ወይንም በሆነ በምታገኙት ነገር ምልክት አድርጋችሁ ታሰምራላችሁ ማለት ነው። ወይም ደግሞ በሜትርም እየለካችሁ በጣም ቆንጆ እንዲሆን ለምን እንደነገርኳችሁ ስራችሁን አይቶ ነው ሰው የሚመጣው። እኔ አልሐምዱሊላህ ኢትዮጵያ ውስጥ ከየቦታው ነው የሚደውሉልኝ የምልከው ማለት ነው። በተለይ አሁን አዲስ አበባ ከገባው በኋላ በጣም ለመላክ ስለሚመች ከአዲስ አበባ የተለያየ ቦታ ወደ ጉራጌ ክልል ስልጤ ምናምን በጣም ብዙ ከስተምሮች አሉኝ። አልሐምዱሊላህ ለነሱ እየሰራሁ እየላኩ ነው። ያው ቪዲዮ ለመስራት ስለማይመቸኝ ነው እንደነገርኳችሁ አዲስ አበባ ከገባሁ በኋላ ቤቴ ውስጥ ነው የምሰራው። በእርግጥ ቤት ውስጥ መስራት ከጀመርኩ ቆየሁ። አዲስ አበባ ላይ ግን ሱቅ መክፈት ትንሽ ይከብዳል ማለት ነው። ያው እንግዲህ ግብሩም አለ የቤት ኪራይ ምናምን ሲቀጥል እኔም ሌላ ስራ እንደጀመርኩ ነግራችኋለሁኝ። የውጭ የምግብ ቅመሞችን እሱን እየሰራሁ ስለሆነ እሱን ነው ሱቅ ለመክፈት ያሰብኩት። ይሄኛውን የትራስ ልብስ ደግሞ በቤት ውስጥ ነው ለመስራት ያሰብኩት ማለት ነው። በነገራችን ላይ አሁን 2 ወር አካባቢ ሆነኝ አዲስ አበባ ከመጣሁ። የታዘብኩት ነገር ምንድነው የምንፈልገውን አይነት ስራ ብንሰራ ብንሞክረው አንከስርም ማለቴ የእናንተን ስራ የሚቀበል የሚደግፍ ሰው አታጡም ማለት ነው። ትንሽም ቢሆን ክፍለ ሀገር ግን ሲሆን ትንሽ ተስፋ ያስቆርጣል። እዚህ ግን ማሻአላህ ሲቀጥል መርካቶ ሄዳችሁ የምታጡት ነገር የለም። በቃ የምትፈልጉትን ስራ ለምሳሌ ቲክቶክ ላይ ማሻአላህ ዘመኑ የኦንላይን ነው። ቲክቶክ ላይ በጣም ብዙ ሰዎች ብዙ አይነት ሙያ ያሰለጥናሉ። ስለዚህ እነዛን የወደዳችሁትን አንድ ሙያ ለመስራት መርካቶ ሄዳችሁ የምታጡት ነገር የለም። በቃ ግብአቱ አለ። ግብአቱ ስላለ በሞራል ተሰራላችሁ ማለት ነው። ክፍለ ሀገር ግን ስንሆን እስከዛሬ አሁን የሆነ ነገር ለመስራት ፈልግና ጎን ለጎን ከዛ ከአዲስ አበባ አስገዝቼ አስልኬ ምናምን እኔ ሳሊያ አስገዝቼ እንዴት ነው የሚሆነው እያልኩኝ ብዙ ተስፋ እየቆረጥኩባቸው ስራዎች ነበሩ ማለት ነው። ግን አሁን እዚህ ሳይው በአካል በቃ ማሻአላህ ቤታቸው ውስጥ ደግሞ ሆነው ብዙ አይነት ስራ የሚሰሩ አሉ። የግድ ሱቅ ግድ አይደለም አዲስ አበባ ላይ ለምን እንደነገርኳችሁ የቤት ኪራይም ውድ ነው። ሲቀጥል በሰዓት ራሱ ግብር መክፈል በጣም ከባድ ነው ማለት ነው። ስለዚህ
የምትፈልጉትን አይነት ሙያ የምትፈልጉትን አይነት ስራ ለመስራት ግብአቱ መርካቶ የምትፈልጉት አይነት እቃና የምትፈልጉበት ቦታ ሁሉም ነገር አለላችሁ ማለት ነው። ስለዚህ ቤት ውስጥ ሆናችሁ በተለይ ከአረብ ሀገር ተመልሳችሁ ምን ልስራ ብላችሁ ለሚደናገራችሁ ማለት ነው ለእናንተ በቃ የሆነ ኦንላይን ላይ ወይ ቲክቶክ ላይ በነገራችን ላይ አሁን ዩቲዩብ እየቀዘቀዘ ነው። ዩቲዩብ ላይ ብዙ የስራ ቪዲዮዎች የሚለቀቁም አይመስለኝም፣ ለምን እይታም ስለሌለው። ቲክቶክ ላይ ገብታችሁ እዩ። በጣም ብዙ ሴቶች ቤታቸው ውስጥ ነው የሚሰሩት ሙያ እዩና አንዱ ሙያ መርጣችሁ ቤታችሁ ውስጥ ናችሁ መስራት አለባችሁ። በቃ ስሩ። ሴት ልጅ መስራት አለባት። በተለይ አሁን ዘመኑ ከባድ ነው በጣም። በተለይ ባለትዳር ለሆናችሁ ደግሞ እየሰራችሁ ባሎቻችሁን እገዙ። ከባድ ነው አሁን ጊዜው። ባለትዳርም ያልሆናችሁ ደግሞ መስራት አለባችሁ። በቃ መስራት በጣም ግድ ነው። ለብሩም ብቻ ሳይሆን ጊዜ በማሳለፊያ ይሆናል። አይምሯችሁን ቢዚ ለማድረግ ይሆናል እና በጣም አሪፍ ነገር ነው እየሰራችሁ ላለው ሴቶች። እንግዲህ ዛሬ የትራስ ልብስ ቤቢና ትልቁን የትራስ ልብስ ዲዛይን አመታት አሳይቻችኋለሁ። ያው ጥንቃቄ እንደሚያስፈልገው ነው የምነግራችሁ ማለት ነው። ቀጣይ ደግሞ ያው ካቆምኩበት ኢንሻአላህ ያው ዛሬ እንደ መግቢያ እንዳረሱት እንደ አዲስ ነው ዛሬ የጀመርኩት ኢንሻአላህ። ቀጣይ ግን ካቆምኩበት ሱፍራ ላይ ነው ያቆምኩት። አልጋ ልብስ በጣም ብዙ እየጠየቀን ያው አልጋ ልብስ ትእዛዝ ከሌለ ኦርደር ከሌለ ሰርቶ ለማሳየት ትንሽ ስለሚያስቸግር በጣም ብዙ ጨርቅ ስለሚወስድ እኔ ደግሞ ሰርቼ ማስቀመጥ አልወድም ማለት ነው። በኦርደር ታዝዤ ስሰራ ነው ደስ የሚለኝ። ሰርቼው ምናምን ሲቀመጥ ብዙ ደስ አይለኝም። እና እንግዲህ በዚሁ አጋጣሚ ልነግራችሁ ፈልገው ነገር ይሄ እነዚህ ከፋዮች በቃ ዘመናቸው የማያልፍባቸው በጣም ምርጥ ከፋዮች ናቸው። ለማሰራት ስትፈልጉ ይሄንን ምርጫችሁ አድርጉላለሁ። ቀጣይ አዲስ ነገር ይዤላችሁ እመጣለሁኝ ኢንሻአላህ። እንግዲህ እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።